techo programitini kitabehu tona untiki Tophiyu daganna dagomu barri ayana kurkata asatenniti xammotenna dawarote programme kitabehu xammotenna dawaro beekitari Hawaasi katami giddo afantaw onturo simini daggeo rosanoti kunino allamuru BNB ni Tabori SOS ninna hayyolete daggeo rosanoti ያው በጥያቄውና መልስ መርሃ ግብር ላይ የሚሳተፉ ተማሪዎች ከ5 ሐዋሳ ከተማ ከሚገኙ 12ኛ ክፍል መካከል ተመርጠው የመጡ ተማሪዎች ናቸው እያንዳንዱ ትምህርት ቤት 2 ተማሪ ነው የላከው እነሱም አላሙራ BNB ታቦር SOS እና አዮለ ናቸው 3 የጥያቄ ካታጎሪ ነው ያለን እውነት ሐሰት የመጀመሪያው ሁለተኛው ምርጫ ሶስተኛው አጭር ማብራሪያ መስጠቱበት ነው ጣም ማዳሁ ሳሱዳኒ ጣም ባቲ ኡሚው አዳ ወይ ጠራዊ ነው ቆላይቴ ላንኪው ዶርሻው ሳይክቲ ጣብሻው ነው ሀራንቾ ጣብሻው ነው ጣም ባታ ማዲው ኮኒ ጋርኒ አሁን ከያንዳንዱ ቡድን አንዳንድ ተማሪ መጥቶ ይጣነሳል በሰዓት ውስጥ ለመጫወት ሞክሩ እንግዲህ ውድድር ነው ትልቅ ግምት የሚሰጠው ውድድር ነው ስለዚህ ትኩረት ሰጣችሁ ነው የምትመልሱት ጥያቄዎቹ ከባባድ አይደሉም ተጣጣሞት ወድረህ እንጋነemo ከቡድን አንድ ጀምራለሁ ዳኞች ተዘጋጁ ቡድን አንድ ጥያቄ ቁጥር 4 ታሞ ሲዳሙ አፊና አማሮ አፊ ትቂጣበሁ ሲዳሙ አፎ ማጪሻ ማንራ አዳሁ ወጠራዊተ ዳዋሪቲ እውነት ወር ሐሰት በማለት መልስ ነው አማሩ አፊ ኢትዮጵዩ ጎቦሙ አፎቲ አማሩ አፊ ኢትዮጵዩ ጎቦሙ አፎቲ አማርኛ የኢትዮጵያ ብሔራዊ ቋንቋ ነው የሚል ነው መልሱ እውነት ነው እውነት ብለዋል አማርኛ የኢትዮጵያ ብሔራዊ ቋንቋ ነው አልተመለሰም አማርኛ የኢትዮጵያ የሥራ ቋንቋ ነው ኢትዮጵያ ብሔራዊ ቋንቋ የላትም ስለዚህ አልተመለሰም ዳዋሮ ኢትዮጵያሆ ጎቦሙ አፊድኖሰ ሎሶ አፊላኖሰ ኮኒ ኮርካትኒ ዳዋሮ ጣራው ያት ዲህግዮ ዳዋሮ ቡድን 2 ጥያቄ ቁጥር 2 ነው የደረሳችሁ ከእውነት ወይም ሐሰት ላንኪ ጣሞት ይልቲዮ እንሳው ጠራው አዳው ይትነ ዶርትነ ቆልተና ተግደ ጣሞ ኡሚ አንጋ ቂጣበው ስዳሙ አፊኒቲ ላንኪ ኪተ አማሩ አፊኒ ቂጣበው ማኑ ማጪሻ ነው ሄዶ አዳዳ አፍራት ለሙንኩ አፊኒ ወሽኔሙ እውነት ወይም ሐሰት በማለት መልሱ አዳው ጠራው ያተኒ ቆሌ ኢትዮጵያ ፌደራሊት ዲሞክራሲያቴ ሞቲማሃ ባይሪዲ ሴራ ትራቴ ሮሪ ማኖሲሁ ፌደሬሽን ተማለሚኔቲ የኢፌደሪ ህገ መንግስትን የመተርጎም ስልጣን ያለው የፌደሬሽን ምክር ቤት ነው እውነት ወይም ሐሰት ሰዓት እውነት ብለዋል የኢፌደሪ ህገ መንግስትን የመተርጎም ስልጣን ያለው የፌደሬሽን ምክር ቤት ነው መልሱ እውነት ነው ዳዋሮ ሐላሌው ኢትዮጵያ ፌደራሊት ዲሞክራሲያቴ ሞቲ ማህባሪዲ ሴራትራቴ ሮረ ነው ፌደሬሽን ተማለሚኔት ኮኒራ ሮሳኖ ነው ዳዋሮ አዳው የተቆልቶ ዳፍራ ዳዋሮ ሐላሌ ሆያት አዳው ቡድን 3 ትነሳላችሁ ማን ነገንሲ ስናያት ናይትሮ ማን እንደነዋች ስማችሁ ለሚሰበየንና ታደለ ዮዮ ሃዮለ ነው ስሚኒ ሃዮለ ትምርት ቤት ናቸው ጋሞ ሳሴ ጣሞተ ኪሮ ሳሴ አዳ ሆይ ጠራው ተቆላቱ ወይ ቆላታ ሲዳሙ ዳጎሙ ቆቆይ ሞቲማሁ ባይሪዲ ሴሪ ጥበናለ ቁዋፍሬው የሲዳማ ብሔራዊ ክልላዊ ህገ መንግስት 106 አንቀጾች አሉት እውነት ወይም ሐሰት በማለት መልሱ
ካፖ ነው ሐሰት ነው በማለት መልሰዋል። መልሱ ትክክል ነው። ኮርካት ነው ሲዳሙ ቆቆቢ ባይሪዲ ሴሪ ጥበና ተናሳሰ ቁብኖስ 113 አንቀጾች አሉት። ስለዚህ መልሱ ትክክል ነው ማለት ነው። ወደ ቡድን 4 ከአላምራ ትምህርት ቤት ነው የመጡት። ኢዮብ ቀበናና ህይወት ኤልያስ ናቸው። ሾልክ ጋሞቲ አላምሮ ሲሚኒ ዳጌው አዳ ወጣራው ተቆልና ጣሞ ወግዶ ጣሞ ተኪሮ ኦንቲኪቲ ሊቲዮንሳ አንተ ኖጋሪ ጮሽ ሸሞ ፌደራል ሞቲማ ቆቆውበትን ተንተናንትኖተ የፌደራሉ መንግስት በክልሎች የተዋቀረ ነው። እውነት ወይም ሐሰት በማለት መልሱ። አዳ ወጣራው ያ ተቆሊ እውነት ሐላል ሆይቴው ወይም እውነት ነው ያሉት። መልሱ ትክክል ነው። የፌደራሉ መንግስት በክልሎች የተዋቀረ ነው። በፌደራል ህገ መንግስት አንቀጽ 46 ላይ የፌደራሉ መንግስት በክልሎች የተዋቀረ ነው። አሁን 10 ክልሎች አሉት። የፌደሬሽን አባል የሆኑ 10 ክልሎች አሉት። በ10 ክልሎች የተዋቀረ ነው። ስለዚህ መልሱ ትክክል ነው ማለት ነው። ፌደራል ሞቲማ ቆቆባት ነታንታናንቴዎቴ ሐላልሆ ተቾ ባራ ቶኑ ቆቁብ ነው ቶኑ ቆቁብ ጋምባዬ ታንታኔ ፌደሬሽን ከላቀው ሞቲማቲ ያት ኮኒ ኩርካቲ አዳው የተቆልተው ዳባሮ ሐላልሆ ያት ቡድን 5 ለዓለም ጥበቡና ቢኒያም አሻግሬ ናቸው ከታቦር ትምህርት ቤት ኢልቲዮንሰቲ ኡምክታ ሞት አዳው የጠራሁ ይተቆልታ ተግዶ የመጀመሪያው ጥያቄ ነው የደረሳቸው ከእውነት ኦር ሐሰት በማለት መልስ ከሚለው ጣሞጮ ሺሼሞ ማንቺ ቤቲ ማናይ ከከላቀማስኒ አፍራኖ ቆሶ ዲሞክራሲ ተቆሶ ይናይ የሰው ልጅ ሰው ሆኖ በመፈጠሩ የሚያገኘው መብት ዲሞክራሲያዊ መብት ይባላል። ሐሰት ብሏል። ጣራ ሆይ ተቆልተው ሐላሌው የሰው ልጅ ሰው ሆኖ በመፈጠሩ የሚያገኘው መብት ሰብአዊ መብት ነው የሚባለው። ሰው ሆኖ በመፈጠሩ ማንቾ ከከላቀማስኒ አይኖ ሆላ ሃይኪኪ ከላቀሙ አፍራ ቆሶቲ ማንኒማ ተቆሶ ይናይ ኮኒ ኮርካቲ ሐላሌው ተደበርቲው ዳውሮንሳ ሐላሌው ትክክል ተያት ላይንኪ ጋም ጣሙ ድረ ህንጋ ኔሞ ኮኒ ወሮኖ ጣሙራ ታሎ ዳዋሮ ማድኖ ፊደሌ ዶርቴ ኩሊ ወይ ቆሊ ለሚከተሉ ጥያቄዎች ትክክለኛ መልስ የያዘውን ፊደል በመምረጥ መልስ ወመልሽ ነው የሚለው። ሲዳማ ፊንጮ ሸሞ መጀመሪያ ኢትዮጵያ ፌደራላዊት ዲሞክራሲያዊት ሪፐብሊክ ሁ ባይሪዲ ሴርጋሪኒ አፉታለኝ አይራ ማይ ሆሮ አፍዲኖ አፉታ የለኝ አፉ በባላ ታሎ አፋንሻ አፍዲዮኝ ቦሬሳ ማይ ሆሮ አፍዲዮ ፌደራላዊት ሎሶ አፊኒ ጣንዳኒ ገዳስታን ነው ቢ አፉባ ሚቱ ወሉን ሮራኖ ገዳስታው ጪ ዳጎሙ አፎንሳና ዳገንሳ ሎሲጣኖ ገዳስታው ዲ ወሎቱ ቡደና ወጋ ራጊጣኖ ገደ አስታን ነው። በአማርኛ በኢፌዴሪ ህገ መንግስት መሰረት የቋንቋ እኩልነት መከበሩ ምን ጠቀሜታ ያስገኛል? ሀ በፌደራል የሥራ ቋንቋ መግባባት ያስችላል። ለ ቋንቋዎች አንዱ ከሌላው የበላይ እንዲሆኑ ያደርጋል። አመሩሃ ብሔሮች ቋንቋቸውና ታሪካቸውን እንዲያሳድጉ ያስችላል። መ የሌሎችን ባህልና ወግ እንዲወርሱ ያደርጋል። አንድ ደቂቃ ነው ያላችሁ። አመሩሃ ብሔሮች ቋንቋቸውና ታሪካቸውን እንዲያሳድጉ ያስችላል። ዳጎም አፎንሳና ዳገንሳ ሎሲጣኖ አሳን ይታው ዳባሮ ሐላላኛ ዳባሮቲ አንጋጋነንሳ ትክክለኛ መልስ ነው የመለሱት። የቋንቋዎች እኩልነት መከበሩ ብሔሮች ብሔረሰቦች የራሳቸው ቋንቋና ታሪክ እንዲያሳድጉ ያስችላቸዋል ማለት ነው። ላንኪ ጋሞታ ሞተ ኪሮ ሆንሴ ዶርሻሆ ዳጋዳጎማሆ ቆጤሳንሳ ጋሻተ ቆሶ አቴ ሄዳኖ ሆሮ ማት ዳጋቴና ዳጎማሆ ቆጤሳንሳ ጋሻተ ቆሶ አቴ ሄዳኖ ሆሮ ማት ኡሚንሳ ካዮ ኡሚንሳ ጉሙላቴ ቢ
biilloonye baaluun kura illishate ci gashaano dureeyye assate di qoqqobubbate keere ጫንጭሸት ለብሔር ብሔረሰቦች አካባቢያቸውን የማስተዳደር መብት መስጠቱ የሚኖረው ጥቅም ምንድነው? ሀ የራስን እድል በራስ ለመወሰን ለ ስልጣንን ለሁሉም ለማዳረስ ሐመሩሃ አመራሮችን ለማበልጸግ መ የክልሎችን ሰላም ለማወክ ለ ስልጣን ለሁሉም ለማዳረስ የሚለው ነው መለሱት ይሄ መልስ ትክክል አይደለም በትክክል አልተመለሰም ለብሔሮች ብሔረሰቦች አካባቢያቸውን እንዲያስተዳድሩ መብት መስጠት የሚኖረው ጥቅም ዋናው ጥቅም የራስን እድል በራስ ለመወሰን ነው ኡሚሲ ካዮ ኡሚሲ ጉሙዳቴት ሐላላኛ ዳባሮ አይክቴ ደናን ሮሳኖ ቢትቴ ወዳፍራ ጋሩን ይተዳወርት ቡድን 3 ጥያቄ ቁጥር 10 ጮሽሼሞ ኢትዮጵያ ዳጋተና ዳጎሙ አያና ድሩ ኪሮኒ ዳንቹ ገሪኒ ያርንሳይ ኩኒ ገሪ አኖ ሆሮ ማት ኩኒ ገሪ አይሪሳ ማይ ሆሮ አኖ አ ሐላላኙ ዶርሺ ሄራኖ ገዳሳው ቢ ጎበተ ጎባዲ ጣዶሺ ካጃው ገዳሳው ጪ ቀንሳኖ ተጣዶሺ ካጃኖ ገደ አሳው ዲ ሄብሰማኑ ፓርቴ ቢሎኝ ዳጋው ገደ አሳኑ በአማርኛ አነበዋለሁ በኢትዮጵያ የብሔር ብሔረሰቦችን በዓል በየዓመቱ በደማቅ ሁኔታ ይከበራል ይህ ሁኔታ የሚኖረው ጥቅም ምንድነው ሀ ፍትሃዊ ምርጫ እንዲኖር ለ የውጭ ግንኙነት እንዲጠናከር ሐመሩሃ ህዝብ ለህዝብ ግንኙነት እንዲጠናከር ተፎካካሪ ፓርቲዎች ወደ ስልጣን እንዲመጡ ሐመሩሃ ሮሳኖ ሐላሉ ዳዋርት በህዝቦች መካከል በብሔሮች መካከል የተጠናከረ ግንኙነት እንዲኖር ያስችላል ቡድን 4 ኢዮብ ቀበናና ህይወት ኤልያስ ከአላምራ ትምህርት ቤት ናቸው ኢዮብ ቀበናና ህይወት ኤልያስ አላምሩ ዳጊዮ ኢሊቴውን ተጣሞ ሰትክተ ጥያቄ ቁጥር 8 ጮሽሼሞ ታሞ ቂጣበ ኮኒ ወሮን ኖር ግዶ ፌደራልተና ቆቆቡ ሞቲማ ታንታኖራ አዳ ይኪነሁ ሂኮኔት አ ላሙንኩ ፌደራልኒሃ ባሪዲ ሴራ ሚቴን ያጋራተ ገዳቾኖንሳ ወጋዳዲኖንሳ ቢ ላሙንኩ ረሚሚቶ ላባኖ ቢሎኙ ታንታኖ ዲኖንሳ ጪ ፌደራልተ ሞቲማ ቁቹሙ ጋሾትን ኡርቲኖቴ ዲ ቆቆቡባ ፌዴሬሽኔት አማለሚኒ ሚኔ ኡርሲደ ሎሶንሳ ሎሳኖ ይታው በአማርኛ ከሚከተሉት መካከል ስለ ፌደራልና የክልል መንግስታት አወቃቀር ትክክል የሆነው የቱ ነው ሀ ሁለቱም የፌደራልን ህገ መንግስት በጋራ መጠበቅ ግዴታ አለባቸው ለ ሁለቱም ተመሳሳይ የስልጣን አወቃቀር የላቸውም ሐመሩሃ የፌደራል መንግስት በከተማ አስተዳደሮች የተዋቀረ ነው መ ክልሎች የፌዴሬሽን ምክር ቤት በማዋቀር ተግባራቸውን ያከናውናሉ ዳባሩማቲ አት አ ላሙንኩ ፌደራልኒሃ ባሪዲ ሴራ ሚቴን ያጋራተ ገዳዶ ኖን ሳይተ ቆልቲዮ የተማሪዎቹ ምላሽ ሁለቱም የፌደራሉን ህገ መንግስት በጋራ መጠበቅ ግዴታ አለባቸው የሚለውን እንመለሱት ትክክለኛ ምላሽ ነው አጨብጭቡላችሁ ሐላላኛ ዳወሮቲ ሮሳኖ ቆልቲዮ ጋሞ ኦንቴ ለዓለም ጥበቡና ቢኒያም አሻግሬ ታቦር ሮስሚ ዳጊዮ ቡድን 5 ለዓለም ጥበቡና ቢኒያም አሻግሬ ናቸው ከታቦር ትምህርት ቤት ኢሊቲዮን ሰጣሞ ለኪቴ ምርጫ ነው ጥያቄ ቁጥር 6 ከምርጫ ኮኒ ወሮን ኖር ግዶ ኢትዮጵያ ዳጎሙ ቆቆይ ሞቲማ ሎሶ ይኪነሁ ሂኮኔት አ ካልቀተ ደሪ ሼማቴ ካጅሻ ቢ ጎበተ ጎባይዲ ጣዶሼ ላይኖን ጉሙላ ጪ ቆቆቡና ባሪዲ ሴራ ፉሻ ዲ ፌደራልና ባሪዲ ሴራ ካጅሻ ከሚከተሉት ውስጥ በኢትዮጵያ የብሔራዊ ክልላዊ መንግስታት ተግባር የሆነው የትኛው ነው ሀ ዓለም አቀፍ ስምምነቶችን ማጽደቅ ለ የውጭ ግንኙነቶችን በተመለከተ መወሰን ሐመሩሃ የክልል ህገ መንግስት ማውጣት መ የፌደራል ህገ መንግስትን ማጽደቅ ሐመሩሃ መልሱ ምንድነው ሐመሩሃ ተማሪዎቹ በትክክል መልሰዋል አጨብጭቡላችሁ ሐላላኛ ዳባሮ ዶርቴሁ
qoqqowwi habaariti seera fushshate kulli roorre giddoo noonsa biilloonyi ላንኪ ጣሞተ ጋሞ ኮቪቾ ጎፍዮ ሁለተኛ ምድብ የምርጫ እዚህ ላይ ተጠናቋል። ወደ ሶስተኛው እንሄዳለን። ቡድን 1 ጥያቄ ቁጥር 11 አሁንም ምርጫ ነው። ቡድን 1 አበኔዘር በላይና ማራማዊት ብጽየት ናቸው ከኤስሲኦኤስ ትምህርት ቤት አነብዋለሁ በሲዳምኛ የመጀመሪያውን ሲዳሙ አፊኒቲሞ ቂጣቤሁ ኮኒ ወሮን ኖር ግዶ ዲሞክራሲቴ ሞቲም መጣቢሳነሁ ሂኮኔት አ biilloonye mittu manchi angara wora b daga biilloonyu annuwa ikkansa c mootimmate biilloonyi gabalo nooyikkiha ikkasi d qansaano hasidhinore gabalo nooyikkiha loosa ከሚከተሉት መካከል የዲሞክራሲያዊ መንግስት መገለጫ የሆነው የቱ ነው? ሀ ስልጣን በአንድ ሰው እጅ ስር ማስገባት ለ ህዝቦች የስልጣን ባለቤት መሆናቸው ሐመሩሃ የመንግስት ስልጣን ያልተገደበ መሆን መ ዜጎች የሚፈልጉትን ካለ ገደብ ማድረግ መልሱ ለ ነው። ለ የህዝብ ስልጣን ህዝቦች የስልጣን ባለቤት መሆናቸው ሮሳኖ ዳዋሮ ቢቲ ኢትዮ ሁኖ ዳጋ ቢሎኙ አንዋ ይካንስ ሐላሉን ቆልቴው አንጋ ጋነንስ ትክክለኛ መልስ ነው የሰጡት። የዲሞክራሲያዊ መንግስት መገለጫው ህዝቦች የስልጣን ባለቤቶች ናቸው። ይሄም ደግሞ በእኛ ህገ መንግስት ወር በፌደራል ህገ መንግስት በአንቀጽ 8 ላይ ተደንግጎ ይገኛል። ላንኪ ጋሙ ቢኤንቢ ሮስ ምንኒቲ ቡድን 2 ከቢኤንቢ ትምህርት ቤት ነው። ጥያቄ ቁጥር 14 ነው የደረሳቸው። አንተ ተኖገርኒ ጮሽሼሞ ባሪዲ ሴሪ አሊዲማ ጣቢሳን ነው ሂኮኔቲ አ አይ ሴሪ ባሪዲ ሴሪ ለዶ ክብይሮ ሎሶ አና ዲዮሳው ቢ ሞቲማተ ቢሳ ባሪዲ ሴሪኒ ገራተ ገዳ ዶኖንሳ ጪ ባሪዲ ሴራ ወሮኒሁ ጎባኒ አይ ጋሪኒ ነው ሞቲማተ ቢሎኘ አማዳ ሆሎኒቴ ዲ ባሉንኩ ዳዋሮቴ የህገ መንግስት የበላይነት መገለጫ የሆነው የቱ ነው? ሀ ማንኛውም ህግ ከህገ መንግስቱ ጋር ሲቃረን ተፈጻሚነት አይኖረውም። ለ የመንግስት አካላት ለህገ መንግስት ተገዢ መሆን ኃላፊነት አለባቸው። ሐመሩሃ ህገ መንግስት በህገ መንግስቱ ከተደነገገው ውጪ በማናቸውም አኳኋን የመንግስትን ስልጣን መያዝ የተከለከለ ነው። መ ሁሉም መልስ ናቸው። መ ሁሉም መልስ ናቸው። ተማሪዎቹ ሁሉም መልስ ናቸው በማለት ትክክለኛ ምላሽ ሰጥተዋል። ሮሳኖ ባሉንኩ ዳወሮት ያተኒ ሐላላኛ ዳወሮ ቆልቴው ቡድን 3 ካዮለ ትምህርት ቤት ደምሴ በየነና ታደለ ዮየ ጋሞሳሴ ካዮለ ሮስ ምንኒቲ ኢሊዲዮን ታሞ ቶና ላይንኪቴ ኮኒ ወሮን ኖር ግዶ ቆቆው ደርኒ ቢናሙ ላላባ ካጅሻተ ቢሎኝ ኖሁ ሂኮኔት አ ፌዴሬሽን ተማለሚኔ ቢ ቆቆዋ ማለሚኔ ጪ ዳጋት ሪቅማኗ ማለሚኔ ዲ ቆቆቡ ዮተሚኔ ከሚከተሉት መካከል በክልል ደረጃ ጊዜያዊ አዋጅን አስቸኳይ ጊዜ አዋጅን ማለት ነው የማጽደቅ ስልጣን ያለው ማን ነው? ሀ የፌዴሬሽን ምክር ቤት፣ ለ የክልል ምክር ቤት፣ ሐመሩሃ የህዝብ ተወካዮች ምክር ቤት፣ መ የክልል ፍርድ ቤት። ቢት ቢ ቆቆቡ አማለት ምኔት ይቴ ቆልቶ ሮሳኖ ሐላላኛ ዳብሮት ቡድን 4 በተከታይነት የሚጠየቀው ቡድን 4 ነው። ቡድን 4 ኢዮብ ቀበናና ህይወት ኤልያስ ከአላምራ ትምህርት ቤት ናቸው። አላምሮ ሲሚዳገው ኢዮብ ቀበናና ህይወት ኤልያስቴ ኢሊቲዮን ሰጣሞ ቶናውን ትክቴ ሴክተኔ ማጪ ሸሮሳኖ ሲዳሙ ዳጎሙ ቆቆይ ሞቲማሁ አሊዲ ቢሎኝ ቢሲ ሂኮኔት አ ቆቆዋ ማለት አማለት ሚኔቲ ቢ ቆቆቡ ጋሾቶ ማለት ሚኔቲ ጪ ቆቆቡ ጣቆሙ ዮ ሚኔቲ ዲ ባሉንኩ ዳዋሮት በአማርኛ ነብዋለሁ። የሲዳማ ብሔራዊ ክልላዊ መንግስት የክልሉ ከፍተኛ የስልጣን አካል የቱ ነው? ሀ የክልሉ ምክር ቤት፣ ለ የክልሉ መስተዳደር ምክር ቤት፣ ሐመሩሃ የክልሉ ጠቅላይ ፍርድ ቤት፣ መ ሁሉም መልስ ናቸው። አ የክልሉ ምክር ቤት የክልሉ ምክር ቤት
ሮሳኖ ሐላላኛ ዳወሮ ቆልቴው ዳወሮዋል የክልሉ ምክር ቤት ነው የክልሉ ከፍተኛ ስልጣን አካል የክልሉ ምክር ቤት ነው ኦንቲክ ጋሙ ለዓለም ጥበቡና ቢኒያም አሻግሬ ታቦሩስ ምንኒቲ የደረሳቸው ጥያቄ ቁጥር 13 ነው ሴክትነ ማጭሽትናይ ኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ባይሪዲ ሴሪ ጋርኒ ቢናሙ አና ላላቢ ኢትሳኖክ ቆሶ ሂተኔት አ ወላጶተ ቆሶ ቢ ታለኙ ቆሶ ጪ ሉቦተን ሄራተ ቆሶ ዲ ዳባሮ ዲኖ በኢፌዴሪ ህገ መንግስት መሰረት በአስቸኳይ ጊዜ አዋጅ ከማይገደቡ መብቶች መካከል የሆነው የቱ ነው ሀ የነጻነት መብት ለ የእኩልነት መብት ሐመሩሃ በህይወት የመኖር መብት መልስ አልተሰጠም መልስ አልተሰጠም ተማሪዎቹ መልስ አልተሰጠም ወደ ዳባሮ ዲኖ ይተቆልቴሁ ሐላላኛ ዳወርዲ ቆልቴ ሮሳኖ ታለኙ ቆሶት የእኩልነት መብት በአስቸኳይ ጊዜ አዋጅ የማይገደብ መብት ነው ኮኒ ኮርካትራ ታለኙ ቆሶ ዊናሙ ለለቢያና ግድ ነው ኪአንታው ኪቆሶ ኪአንታው ታይኪቶ ዳፍራ ሮሳኖ ጋሩን ዲቆልቲዮ በምርጫ ምድብ ስር ያሉ ጥያቄዎች ይህን ይመስላሉ ተጠናቋል ወደ ሶስተኛው ምድብ ነው የምንሄደው ሳይኪ ጣሙተ ታቅድረንገ ነሙ ኩኒኖ ሀራንቾ ጣብሻው ዊታው ዳብሮ ቆልታው ሮሳኖ ሀራንቾ ጣብሻው ዳብሮ ቆልታው የሚከተሉትን ጥያቄዎች በአጭሩ በማብራራት መልስ ይሰጣሉ ተማሪዎች ቡድን 1 አበነዘር በላይና ማራመት ብጽኤት ከሲኦኤስ ትምህርት ቤት የደረሳቸው ጥያቄ ቁጥር 16 ጥያቄ ቁጥር 16 ዝግጁ ናችሁ አስባችሁ ተነጋግራችሁ ነው የምትመልሱት 3 ደቂቃ አላችሁ ሰሰሰት ደቂቃው ነው እኔ ሐሳብኔ ሄገርስትኔ ተቆልተኔ አሁን ሙዳንተኒክ ሎቦ አፋንሻ ነው ፊዲዮ ተያተ ስለዚህ በጥንቃቄ ለመመለስ ትሞክራላችሁ ጥያቄ ቁጥር 16 ማብራሪያ ነው አጭር ማብራሪያ የሚሰጥበት ጥያቄ ነው ሀራንቾ ጣብሻው ነው ጣሞቲ ባይሪዲ ሴሪማ ያ ማያተ ባይሪዲ ሴሪማ ያ ማያተ ህገ መንግስታዊነት ማለት ምን ማለት ነው ወይ እንግዲህ ታፊኒ ኮንስቲቱሽናሊዝም የሚንለው ማለት ነው ህገ መንግስታዊነት ወይ ባይሪዲ ሴሪማ ያ ማያተ ህገ መንግስታዊነት ወይም ኮንስቲቱሽናሊዝም የምንለው አንዲት ሀገር በህገ መንግስት እየተመራች ከዛም ባለፈ በህገ መንግስቱ ላይ የሰፈሩትን መርሆች ደንቦች በመከተል ወይም ደግሞ እነኛ ተፈጻሚ የሆኑ አንዲት ሀገር የምትተዳደርበት ሁኔታ ነው ያው ኮንስቲቱሽናሊዝም ዴሞክራቲክም ሊሆን ይችላል ሌላም ሊሆን ይችላል ግን ህገ መንግስት ያላቸው ሀገሮች ዴሞክራቲክ በሆነ መልኩ ያላቸው ነገሮች ሲጠቀሙ ኮንቴንት ውስጥ ያለው ነገር ማለት ነው በተጨማሪ ኮንስቲቱሽናሊዝም የዴሞክራሲያዊ አመራር መገለጫ ነው ሮሳኖ ቆላተ ወናልሻ ሲቲዮ ካኒ ዱሽታ ዳውሮት ቆልቲ ተማሪዎቹ ለመመለስ ጥረት አድርገዋል ግን በቂ ማብራሪያ አልሰጡም ስለዚህ ዳኞቹ 3/4ኛ ነው ያሉት 3/4ኛ ነው ያሉት ኦኬ ካዮለ ትምህርት ቤት ታደለ ወያዮ ጋር እኔ ጣቢሰየሙ ዱሽዮ ጋር ያንኖ ታጣለ እሺ ኮንስቲቱሽናሊዝም ነውት ባይሪዲ ሴራቴ ሚተጎበራያቴ ኮንስቲቱሽን ያንኖ ቃል ቤዳገተ ኮንስቲቱሽናሊዝም ያት ህገ መንግስት ግዶ ወይ ባይሪዲ ሴራ ሊስቲ አስኖንታ ጎባተ ግዶ እክታው ገደ ወሮኒ ህጉባ ወይንም ወሮኒያ ባይሪዲ ሴራ ሀኮይ ሄሾተንና ሎሱን ሌልሻ ጋሻኖ ያት ህገ መንግስት ወሮኒ ጋርኒ ወሮኒ ቦረስኔቲ ሎሱ ሌልሻ ወተ ያት ለምሳሌ ማንኖቱ ዳጋቴ ማፕቴኖ ኮን ከለቀሙ ማንቾ ኢካንሳ አፍደው ማፕቴኖ ዲሞክራቲክ ራይት ነው ሀኩር ባል ኖሬት ጋሻኖ ካያን ወይንም ኩን ገቨርነሮታ አይነ መሪ ሀቴ ሎሱ ሌልሻ ሀካክሮ ወይንም ዳጋቴ ቡዲ አሲትሮ ስቴት ኢቶስ የምንለው ማለት ነው ዳጋቴ ቡዲ አሲቶ አክሮ ሀቴ ኮንስቲቱሽናሊዝም እቴነ ሎሱን ሌልሻ አክሮ ህገ መንግስታዊነት ባይሪዲ ሴሪማ ኖይናን ጋላንቴሞ ያባጥዮ ጉማዳፍ ሲሳሄ
ዮአኖ ወርዳኞች 3/4ኛ ውጤት ነው የሰጧቸው። ላንኪ ጋሞ ቢኤንቢ ሮስሚ ዳጊዮ ሲፈን አበበና ሄርሜላ ሰለሞኒቲ ጣብሻው ታውጣሞ ኢሊቲዮን ሰቲ ለሚክተ ሲዳማ ፊጮሽ ሸሞሚውኒ ኢትዮጵያ ፌደራል ዲሞክራሲያዊት ሪፐብሊክ ፌዴሬሽነት የሚላ ሜቴ ሙሉ ያናኒ ፌዴሬሽነት የሚላ ኪትኖሪ ኖ ሃይክራይቲ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፌዴሬሽን አባላት ስንት ናቸው? በቅርቡ ፌዴሬሽኑን የተቀላቀለ ካለ ግለጽ ማን ነው የሚል ነው። ቀድሞ ህገ መንግስቱ ድራፍት ሲደረግ ወይም ሲቀረጽ በህዝብ ተወካዮች ምክር ቤት ውስጥ አጠቃላይ 550 ወንበሮች ነበሩ የነበሩት። ያኔ መጀመሪያ ላይ ሲቀረጽ ማለት ነው ህገ መንግስቱ የሲዳማ ክልል መመስረት ተከትሎና በዛውም በፌዴሬሽን ምክር ቤቱ ሲዳማ ክልል ባገኘች ወንበር እስከ ኤስቲሜቱ እስከ 9 ወንበሮች ድረስ ይጨመራሉ። ምክንያቱም 9 ወንበር ለምን ከ8 ሚሊዮን ህዝብ በላይ ነው የሚኖረው በዚህ ክልል ውስጥ ተብሎ ኤስቲሜት ይደረጋል። ስለዚህ አጠቃላይ ከ8 ሚሊዮን ህዝብ በላይ እስከሆነ ድረስ ለእያንዳንዱ 1 ሚሊዮን ህዝብ ተወካይ ማክሲመም 1 ሚሊዮን ህዝብ ተወካይ አንድ ተወካይ ይኖራል በፌዴሬሽን ምክር ቤት። ስለዚህ ምንድነው ሂሳቡን ስንሰራ የሚሆነው እስከ 9 ተወካዮች ይኖራሉ። ድምር ወንበራችን 559 ይሆናል ማለት ነው። በቅርብ የተቀላቀሉት የሲዳማ ክልል ተወካዮች ይሆናሉ ማለት ነው። በዚህ መልኩ ስናየው ጥያቄው አልተመለሰም። ሮሳኖ ዳወርቲ ቆልቲዮ ሀላሉት ዳወርቲዮ የፌዴሬሽን አባል ክልሎች 10 ናቸው ዛሬ ላይ። ቅድም በጠየቁ ጥያቄ መሰረት በአንቀጽ 46 የፌዴራል መንግስት በክልሎች የተዋቀረ ነው። ፌዴሬሽኑን ነው የሚያሳየው። ዛሬ ላይ 10 ክልሎች አሉት። መጀመሪያ ህገ መንግስቱ ሲረቅ 9 ክልሎች ነበሩ። ዛሬ ላይ ሲዳማን ጨምሮ 10 ክልሎች አሉት። በቅርቡ የተቀላቀለው ሲዳማ ነው። እንግዲህ ሲዳማ ብሔራዊ ክልላዊ መንግስት ነው። የፌዴሬሽኑ አባል ክልል 10ኛ ክልል ሆኖ ተቀላቅሏል። 2 ከተማ አስተዳደር ብሎ ተማሪው የመለሱትን እሱን ሪዘርቭ እናደርገዋለን። የፌዴሬሽን አባል አይደሉም። ሁለቱም በክልሎች ነው ተዋቀረው። በከተማ አስተዳደር ተዋቅሯል አይልም ህገ መንግስቱ። በክልሎች ነው የሚዋቀረው። ስለዚህ 10 ክልሎች ይኖሩታል። ሳይክ ጋሞ ሃዮለ ሮስሚኒኒ ደምሰ በየነና ታደለ ጆርጀሬቲ ጋሞ ሳሰቴ ኢሊቲዮን ሰጣሞ ቶና ሆንሲክቴ ሃራንሾ ጣብቻ ኡይ ታውት ሁንዳት ጋማንታሁ ሴክተነ ማጭሽተነ ኢትዮጵያ ፌደራላዊት ዲሞክራሲያዊት ሪፐብሊክ ባይሪዲ ሴሪታ ቃራ ወዲ ወሮ ጣቢሲ የፌደራል ህገ መንግስት መሰረታዊ መሪዎች ግለጹ። በቁጥር 1 2 3 4 ብላችሁ ከቻላችሁ ከዛም አለፍ ሲል ማብራራትም ትችላላችሁ። supremacy of constitution, secularism or separation of religion from state, respect for human and democratic rights, sovereignty of people. ሮሳኖ ማቆልቲዮ fundamental principles of the constitutions ኢናሪ ኦር የሚባሉት ከአንቀጽ የፌደራል አንቀጽ 8 እስከ 12 ተዘረዘሩት ናቸው። እነሱ በእንግሊዝኛ ነው የመለሱት። እንግዲህ ሾለንካ ጣቢሲዮ ያት ትትሮተ ነው ወርቲዮ ኮንዳፍራ ወማ አፍዲዮ ሾልኪ ጋሞ ካላምራ ትምህርት ቤት ይወብ ቀበናና ህይወት ኤልያስ ጥያቄ ቁጥር 18 ቶናሴ ሰትኪ ጣሞቲ ጣቢሻሆ ፌደራሊዝም ያ ማያተ ፌደራሊዝም ማለት ምን ማለት ነው? አመሰግናለሁ። ፌደራሊዝም ማለት ስልጣንን በፌደራል መንግስትና በክልል መንግስት ተካፍሎ እርቅን ኖሮት ሀገርን የማስተዳደር ዘዴ ነው። አወቃቀር ነው ፌደራሊዝምተ አራንቹን ቀበሌትና ሀነፈ ፌደራልተ ገሻ ተነር ከነራ ቀበሌተ ወራዶን ዞንና ክልልተ ነ ሀነፈ ነው አለኒ ፌደራልተ ገሻ ሚቱን ኩኒ እርቅነን ሰራ ስልጣኔ በቀተኒ ፌደራልተ ኦኖንን ሰት ስልጣኔ ነው ክልልተ ኦሚን ሰት ስልጣኔ ነው ዞንተ ሀተኖ በቀተኒ ኮኒ ጋርኒ ጋሻተ ሃዮት ፌደራሊዝምተ ያ ጥያቄው ሙሉ በሙሉ ተመልሷል ብለዋል ዳኞቹ። እውነት ነው፣ ጥያቄው ተመልሷል። ተጨማሪ ማብራሪያ ሲሰጡ ነው
ተማሪው ሌላ ነገር የጨመሩት እንጂ ጥያቄው በሙሉ ተመልሷል። ወማ ቆሌው ተባሮ ፌደራሊዝም ነው ያወተ ወና ሮሳንቹ ኦሉን ያናፋው ነው ኦሉን ደናፋው ለምሳሌ ጣን እንከራ ዞን ዲኖን ከነፍ ፌደራሊዝም ግዶ ነው ማዲከው ቆቆበ ክክኒ ፌደራሊዝም ተይናሁ ላሜ ሞቲማ ተቢሶ ተማዳሁ ፌደራልና ቆቆቡ ሞሲማ ተቢሶ ሜሮን ሳይራ ጣዶሽ ህገ መንግስተኒ ወነት እንደገደ ህገ መንግስተኒ ኤበሊ ቢሎኒ ኮኔቲ ኤበሊ ቢሎኒ ኮኔቲ ትትሮተኒ ወሮይ ጋሾቶ አማኞቴ ፌደራሊዝም ተማኞቴቲ ይናው ኩኮ ኢራ ህገተ ጎባን ጣልቃዲያው ኩኮ ኢስልጣኔ አይሪሰ ጋላው አማኞቴ ፌደራሊዝም አማኞቴቲ ይናው ማለት ነው። የፌደራሊዝም ማለት ሁለት የመንግስት አወቃቀር የፌደራልና የክልል የመንግስት አካላት ኖሮ ሁለቱም አካላት በህገ መንግስት የተሰጣቸው በግልጽ የተሰጣቸው መብት አግኝቶ የስልጣን ገደብ ተበጅቶላቸው አንዱ የአንዱን ስልጣን በማክበር የሚኖሩበት የአስተዳደር ስልት ነው ፌደራሊዝም የሚባለው። ስለዚህ ተማሪዎቹ ሙሉ በሙሉ መልሰዋል ማለት ነው። ጋሞ ኦንቴ ታብሮሱ ምንኒ ለዓለም ጥበቡና ቢኒያም አሻግሬቲ ኢሊቲኖ ተጣሞቱን አለማልክቴ ቡድን 5 ከታቦር ትምህርት ቤት ነው። ለዓለም ጥበቡና ቢኒያም አሻግሬ ናቸው። የደረሳቸው ጥያቄ የጥያቄ ቁጥር 17 ነው። ፊንቂቴ ጥንቅትኔ ሐሳብኔ አማላንትኔ ቆልትኔ ጮሽሼሞ ዳጋተና ዳጎሙ ባራ አይረንሳኒሁ ማሞቴቲ ኮኔ ባራ ዶራን ኒገደ ኮርካታ ኢኪኖሪች ማቲ ዳጋተና ዳጎሙ ባራ ቶፒው ጊዶ ማሞቴ አይረንሳይ ኮኔ ባራ ዶራተ ኮርካታ ኢኪኖሪ ማቲ የብሔር ብሔረሰቦች ቀን የሚከበረው መቼ ነው? ይህ ቀን የተመረጠበት ምክንያት ምንድን ነው የሚል ነው። የብሔር ብሔረሰቦች ቀን የሚከበረው ህዳር 29 ቀን ነው። ህዳር 29 ቀን የተመረጠበት ምክንያት የኢፌዴሪ ኮንስቲቲዩሽን ህዳር 29 1987 ዓመተ ምህረት በህዳር 29 ቀን ስለጸደቀ ነው። ህዳር 29 ቀን 29 ነው ቀን ለምንድን ነው የተመረጠው? የኢፌዴሪ ኮንስቲቲዩሽን ወይም ህገ መንግስቱ የጸደቀበት ቀን ስለሆነ ሙሉ በሙሉ ተመልሷል። ማቲ ቆልቴሁ አረንሳኒሁ ኮኔ ሄኖማ ጋና ለሚና ሆንሱይቲ ኮኔ በራ ዶሮኒ ሆኖ ኢፌዴሪ ህገ መንግስቴ ካጂቴው በረከው ዳፍራት ማራቲ ኮኔ በራ ካጂቴው በራ ሃኒ ይኒ አይከክሮ ኢፌዴሪ ህገ መንግስቴ ዳጋቴና ዳጎሙ ቢሎኝ ጠብሻት ኡሚንሳ ቢሎኝን ጠብሻት ቡድኖቹ የደረሳቸውን ጥያቄዎች አጠናቀዋል። ኢሊቲኖ ተጣሞ ሮሳኖ ጣማንቴ ጄፊሲዮ ጣጉማ ጠብሳት በድረ እንጋኔሞ ዳኞች ተተማጭሽኔሞ ሺማ ገሻ አጋሬሞ ዳኞቻችን ውጤቱን እስኪ ገልጹልን ድረስ ትንሽ እንጠብቃለን ማለት ነው። Guma tabisate albani hito sine guma mando moro kulate gumita mo adan halale ne kollu moti lemo marke nos lanki gamo dorsha hine yakersi sumoneti no lemo afideo shoylo tayat lanki gamura noti gumita dedo lea market yate saki gamura harancho tabishauti nay qoltiniti shoylo marke fideo ስለዚህ ሀቴ ወና ሚተ 3/4ኛ ይና ሳይኪውን ሾልካንጋ ይኑሞቲ ሀኩይ ጋር ያሳላቅ ነው ሙተያተ ውጤቱን ከመግለጻችን በፊት እንዴት እንደያዝን ግልጽ ለማድረግ መጀመሪያ ላይ እውነት ሐሰት በማለት የተጠየቁ ጥያቄዎች 20 ማርክ አላቸው። በሁለተኛው ምድብ ላይ ምርጫ ብለን ያወዳደርናቸው ጥያቄዎችም 20 አላቸው። ሁለት ዙር ነው ምርጫ የተጠየቀው። ስለዚህ ከ40 ነው ማለት ነው ምርጫው። በሶስተኛው ምድብ ላይ ደግሞ ባጭሩ ግለጽ ተብለው የተጠየቁ ጥያቄዎች 40 ማርክ አላቸው። ስለዚህ ቅድም 3/4ኛ እያልን የሰጠነው በዛ መንገድ ነው ያሰላነው ማለት ነው። ስለዚህ ጉማ ነጣቢን ሰሞቴ ኡሚጋሞ ሮሳንቾ አቤኔዘር በላይና ሮሳንቾ ማርያማዊት ብጻተቲ ላመጣ ሞጋሩ ቆልቲዮ ምርጫ ኡሚታ ኢታንቲዮ ሳይኪተራ ሳሰ ሾልኪያን ጋፊዶ
ሳጆ ማርኬ ዳንሳ ሳይኪ ጋማዋና ስለዚህ ላመ ምርጩ ተዳማረ ሞተ ላማላ አፍጤው ጥቡ ኡሚጋሞ ያት የመጀመሪያው ምድብ ተማሪ አቤኔዘር በላይና ተማሪ ማራማዊት ብጻተ ከኤስኦኤስ ትምህርት ቤት የመጀመሪያው የኡነት ወይም ሐሰት ጥያቄ አልመለሱም። የሁለተኛው ምድብ ምርጫዎቹን ሁለቱንም ጥያቄ መልሰዋል። ስለዚህ 40 ማርክ ይኖራቸዋል። በሶስተኛው ምድብ ደግሞ በአጭሩ ግለጽ የሚለው ላይ 3/4ኛ ነው ያገኙት። 3/4ኛ ማለት ከ40 ስለሚይዝ 30 ማርክ አግኝተዋል ማለት ነው። ስለዚህ ከ100 ሲደመር 70 ያገኛሉ። 70 ከመቶ ነው ያመጡት። ሁለተኛው ግሩፕ ላንኪ ጋሞ ሮሳንቾ ሲፈን አበበና ሮሳንቹ ሄርሜላ ሰለሞኒቲ ኡሚታ አዳ ሆጣራ ሆናታ ነው አፊዴዮ ምርጩ ላመተ ጊዶ ሚተ ቆልቴዮ ሳይኪ ጋሞራ ኖታ ሃራንቹ ይጣቢንሳታ ዲቆልቴዮ ስለዚህ ኡሚቲ ለሞ ማርከ ማዳ ምርጩ ይቲ ነው ሚተ ቆልቴዮ ዳፎ ለሞ ማርከ ዳንሳ ዳማሬሞቴ ሾየሎ ቆልቴዮ ያት ተማሪ ሲፈን አበበና ተማሪ ሄርሜላ ሰለሞን ከቢኤንቢ ትምህርት ቤት የመጀመሪያውን እውነት ወይም ሐሰት ሚለውን መልሰዋል። ከምርጫዎቹ አንዱን ነው የመለሱት፣ ሶስተኛው ጥያቄ ማለት ነው። በሶስተኛው ምድብ ያለውን በአጭሩ ግለጽ የሚለውን ደግሞ ስላልመለሱ ሁለቱንም ስንደምር ሁለቱን የመለሱት 40 ማርክ ይኖራቸዋል ማለት ነው ከመቶ። ወደ ሶስተኛው ቡድን ስንመጣ ሳይኪ ጋሞራ ኖሪ ሮሳንቹ ደሚሰ በየነውና ሮሳንቹ ታደለ ዮዮሆ ቲሪጋሞ ኡኖይ ሰጣሞ ባላን ተቆልቴው ታሽተ ቆልቴው ዳፍራ ጥቡ ጥባ ፊዶ ያተ በሶስተኛው ቡድን ያሉት ተማሪ ደሚሰ በየነና ተማሪ ታደለ ዮዮ ከሃዮሌ ትምህርት ቤት በሶስቱ ምድብ የተጠየቁትን 4 ጥያቄዎች በሚገባ ስለመለሱ 100 ከመቶ አግኝተዋል። አራተኛው ምድብ ላይ ሾልኪ ጋሞ አናኖሪ አላሙሩ ሮሲሚኒ ዳጌውሪ ሮሳንቹ ዮብ ቀበኒውና ሮሳንቹ ህይወት ኤልያሲቲ ኢንሳኖ ሳይኪ ጋሞ ገደ ጣምነን ሳታ ሳሰንተ ጋሞራ ነው ተሾለን ተጣሞ ታሽተ ቆልቴው ዳፎ ጥቡ ጥባ ፊዳ ከአላሙራ ትምህርት ቤት የመጡት ተማሪ ዮብ ቀበናና ተማሪ ህይወት ኤልያስ በሶስቱ ምድብ የተጠየቁትን 4 በትክክል ስለመለሱ 100 ከመቶ ያገኛሉ። የመጨረሻው ምድብ ጎፊ ማርቹ ጋሞ ኦንቲክት ያተ ሮሳንቹ ለዓለም ጥበቡና ሮሳንቹ ቢኒያም አሻግሬው ጣምነን ሳታ ሾለ ጣሞ ጊዶ ሚተ ዶርሹ ጣሞ ጫላ ሶዴዮ ሳይኪታ ያተ ዶርሹ ይወና ይውማ ለገደ ለሞ ማዳዳፎ ለሞ ማርክ ጫላ ኢታንቴና ሰታ ቆልቴው ያተ ጥቡኒ ኩይ ጋሪ ደራንሳ ፉሽኔ ሞተ ሳይኪ ጋሞ ሃዮለ ሮሲሚኒ ዳጌውሪና ሾልኪ ጋሞ አላምሩ ሮሲሚኒ ዳጌኦሶ ሮሳኖ ጥቡ ጥበ ቆልቴው ዳፎ እንሳ ባዶተ ጣሞ ጣሚኔሞ በውጤቱ መሰረት ቡድን 3 እና ቡድን 4 ከሃዮሌ ትምህርት ቤትና ከአላምራ ትምህርት ቤት የመጡ ተማሪዎች 100% ስለመለሱ ደረጃ ለመስጠት የመለያ ጥያቄ እንጠይቃቸዋለን። ከነሱ ቀጥለው ያሉት ቡድን 5 3ኛ ደረጃ ላይ ናቸው። ቡድን 1 4ኛ ደረጃ ላይ፣ ቡድን 2 5ኛ ደረጃ ላይ ናቸው። ይሄን ይመስላል ውጤቱ። ዳኞቻችንን እናመሰግናለን። እንግዲህ በጥንቃቄ ሰርቶ ውሳኔውን አሳውቆናል። ዮአኖን ከለወጋ አትገላጥኔሞ ኢንታሊቴ ለወሰካኤ ጉማ ይልሽዮንከ ኮኒ ጋርኒ ከእያንዳንዱ ቡድን ከቡድን 3 እና 4 አንዳንድ ተማሪ ይመጣል። እንደገና እጣ ታወጣላችሁ። ሚት ሮሳንች ዳግናይ ሜክታም ይልቲዮን ጋሞ ሾለ ሳይክታም ጋሞ ሳሴ ሾልክታም ባሰን እግናይ ወደ ቦታችሁ ትመለሳላችሁ። የፋይናል ፍልሚያ ነው እንግዲህ ሳይኪ ጋሞራ ሾልክታም ይልቲዮ ቡድን 3 4ኛ ጥያቄ ነው። 4 ጥያቄዎችን ነው ያዘጋጀነው። ሌላም ሪዘርቭ ስላለ 4ኛ ጥያቄ ነው ደረሳቸው ከመለያ ጥያቄዎቹ ማለት ነው። እንደ መጀመሪያው ማብራሪያ እንደሰጣችሁበት ጥያቄ 3 ደቂቃ ነው የሚኖራችሁ። ተነጋግራችሁ ተወያይታችሁ ነው የምትመልሱት። ወናይኑ ሞንተ ገጣብሻ ኡትን ጣሙ ባገደ
hattee xammo gaamooti yekkeerote kidne albaani hedhune daafira togoo xammati badaa sidhoomuhu konni korkaatinni hasaabbine sasu daqiiqinoodne hakkuu giddo amalantineti qoltineenkehu xammo coyshisheemmo seekkitine macciishtinee baaridi seeri garinni yaddoo loosino yine huluullammeenna amadamino manni noonsa qoosso giddoe sase kuli እሺ ወንጀሉን ጠሬት ሱሬሶ ያቴ ሰስፔክትድ ነው ስለዚህ ሾይሊና ስቴ ሰዓት ግዶ ማየራ ኦስራሜ ወሮ አፋቴ ማብተ ነው ሲ ሾይሊና ስቴ ሰዓት ግዶ ማየራ ኦስራሜ ወሮ አፋቴ ማብተ ነው ሲ ወይ ፍርድ ቤት ሽቀ ይወተ ምን ሽቀ አፋቴ ማብተ ነው ሲ ላንኪውን ቆልቴ ዲቦሳን ነው እሲ ወንጀለኛ ኢካስ ዲቦሳን ነው እሲ ስለዚህ እንደማንኛውም ሰው ኢኖሰንስ በቃ ወሳናስ ጌሻ ሳምን ወንጀለኛ ወይ ጀጂ አሳሐሲ ሳውክ ገደ ሀት ማብተነ ነው እሲ ወንጀላ ሎሲ ቤተ ሎሲው ሰዓትና ባይቾ ያ ነው መመረጃ አፍራ ነው እሲ ሎሲው ሰዓትና ባይቾ ያ ወሉማን ሲገደ ወለ ጃዶ ኢሊታኖ ሲገደ አገራማት ቆስ ነው አገነስት ምን ትሪትመንት ተማሪዎቹ ሶስት መብቶችን እንዲጠቅሱ ነበር እድል የተሰጣቸው አንድ ሙሉ መብትና አንድ ግማሽ መብት ነው የተጠቀሱት ይሄም ሾይልና ሰተሳተ ግዶ በ48 ሰዓት ውስጥ ፍርድ ቤት የመቅረብ ሁለተኛ መብት ነው ፍርድ ቤት የመቅረብ መብት አለው በ48 ሰዓት ውስጥ የመጀመሪያው ወንጀሉን የፈጸመበት ቦታና ጊዜ ማወቅ ያላችሁት ግማሽ መልስ ነው ቦታና ጊዜ ማወቅ የማስረጃ ዝርዝር የመመልከት መብት ነው ለምን እንደተከሰሰ በሚገባው ቋንቋ ሊነገረው ይገባል ለምን እንደሚያዝ ማለት ነው ይሄ ነው ዋና መብት ማለት የፖሊስ ኦፊሰር ሚይዘው ከሆነ አንድን ግለሰብ ዜጋም ያልሆነን የውጭ ሀገር ሰው ማንኛውም ስለሚል የተያዙ ሰዎች ስለሚል የውጭ ሀገር ዜጎችንም ያጠቃልላል አንቀጹ ስለዚህ ለምን እንደሚያዝ ለምን እንደተከሰሰ በሚገባው ቋንቋ በሚገባው ቋንቋ ሊነገረው ይገባል ስለዚህ ይሄን በተመለከተ ግማሽ ነው መለሳችሁት ሌላ ወንጀል ማለት ሌላ አደጋ እንዳይደርስበት የመጠበቅ መብት ያላችሁት እዚህ መብት ውስጥ የለም ስለዚህ አንድ ከግማሽ ነው የመለሳችሁት ህገ መንግስቱ ከሚያስቀምጣቸው 6 መብቶች 6 መብቶች ያሉት እድል አልሰጣችሁም እድል አልተሰጣችሁም እና በህገ መንግስቱ የተዘረዘሩት መጀመሪያ እንደነገርኳችሁ ለምን እንደተያዘ ለምን እንደተጠረጠረ በሚገባው ቋንቋ ሊነገረው በግልጽ ሊነገረው ይገባል ሁለተኛ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት በ48 ሰዓት ውስጥ ፍርድ ቤት የማይቀርብ ከሆነ አካሉ ነፃ እንዲወጣ ለፍርድ ቤት አቤት የማለት መብት አለው ተጨማሪ ደግሞ በራሱ ላይ ማስረጃ ሆኖ የሚቀርብ ቃል ያለ መስጠት መብት አለው ዝም የማለት መብት ማለት አልናገርም የማለት መብትም አለው ማለት ምክንያቱም ፍርድ ቤት በራሱ ላይ ሴልፍ ኢንክሪሚኔሽን የምንለው ማለት ነው በራሱ ላይ ማስረጃ ሆኖ ያለ መቅረብ መብት አለው በዋስ የመለቀቅ መብት አለው ተይዟል በዋስ የመለቀቅ መብት አለው በዝርዝር ህግ ካልተገደበ በስተቀር ማለት ነው ስለዚህ ለቆሶት ነው እንሰው ለቆሶ ነው ሲ ለቆሶ ግደው ሚሁ ማራ ማዳማ ነው ማራ ኡሱራ ነው ይስሮ አዋስ ያፊኒ ታውሳተ ቆሶ ነው ሲ ቆሶ አፋተ ቆሶ ነው ሲ ሾና ሰተሳተ ግደው yotamine shiqate ቆሶ ነው ሲ ሾና ሰተሳተ ግደው yotamine shiqa hoga ikakro አማዳንቴውት አካለሲ ነፃ ፉልታው ገደ ቆሶ ኖሲው ዋስተ ፍላተ ቆሶ ኖሲ ወበተ ፍላተ ወወሸ ፍላተ ቆሶ ኖሲ ኡሚሲ ኢማ ፋጮ ከሽቃ ቃለ አሆጋተ ቆሶ ኖሲ ያት ቲኒ ቆሱባ ህገ መንግስቴ ወር ባይሪዚ ሰሪ ዶጎሮኒ ጃጃባ ቆሱባቲ ተነጆ ያነሞ ማጪሻ ማን ነው ሄዶ አዳራት ኡሱራ ማን ነው አዳ ማን ነው ሄዶ አዳራት ቶጎቲ አይርቴውቲ ህገ መንግስቴ ወር ባይሪዚ ሰሪ እንዳወሮኒ ቆሶ ኖሲ ስለዚህ ተማሪዎቹ ከሶስቱ አንድ ነጥብ አንድ ሙሉና አንድ ግማሽ መልሰዋል ሾልኪ ጋሞ ሳይክታ ሰክትኔ ማጪሼ አማላንቴ ቆልትኔ
ኢፌደሪ ባሪዲ ሴሪ ጋርኒ ሞቲማና አማጥኖ ጋራጋራት ያ ማያት በኢፌደሪ ህገ መንግስት መሰረት መንግስትና ሃይማኖት የተለያዩ ናቸው ማለት ምን ማለት ነው? ሎሰኖ ድርሺ አማጥኖ መንፈሳቤ ቴኒ ሎሰ ዳንዲታኖ ቴኒ ማንጊሰ ካኒ ጋሾቱ ዳፍራት ሎሰኖ ወዳፍራ ሎሰኖ አላሚ ኡሚሲ ባባጢ ነው tenne yanara mimitensa giddo tanqa di anno yaate mangiste hamanote mangisete losi giddo tanqa di anno hattono wolu mangiste umisara wosannitanno wusanera hamanote tanqa di hamanote umisara wosannitanno wusane mangiste tanqa di querati secularism inetine ko inglese finni separation of religion from government nemo konniniti babatan sara qara gara kan sara qara kan norichi መንፈሳ አገልግሎትንሳ ኡታኖ ሰርቪስ ቲኒ መንፈሳ ሰርቪስ ኡታኖ ሃይማኖት መንግስት ተካኒ ኡታኖት አገልግሎት አደድ ተቋሜራ ኡታኖ አገልግሎት መንፈሳዊ እክትኖ ከዳፍራ ኮኔ ዳፈ አላምን ሰራ ባጥኖ ዳፍራቲ ይከኑ ተማሪዎቹ ለጥያቄው መልስ የሚሆኑ መሪዎች ፕሪንሲፕልስ ሁለት መሪዎች አሉ። ከነዛ መካከል ከሁለቱ አንዱን ነው የመለሱት፣ አንደኛውን አልጠቀሱም። ይሄ ምንድነው? በህገ መንግስቱ አንቀጽ 11 ሴኩላሪዝም በሚለው መንግስታዊ ሃይማኖት አይኖርም። የመጀመሪያው መንግስታዊ ሃይማኖት አይኖርም። ሁለተኛው መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ጣልቃ አይገባም የሚል ነው። አንዱን መልሰው አንዱን አልመለሱም ተማሪዎቹ። አላማውን ነው የገለጹት። የዳኞቹን ውሳኔ እንጠብቃለን። ሄው ንንተገተ ሎጌሻ ሄው ሎጌሽ ይመረ ራይቴውቴ አተራ ወና ጢቤት በአብቴና ባዳተ ጣሙጣ ሚኖቴ ግዶኖ ሺሙ ቦጩን ነጫላያት ዜሮ ቢጥለ ኦንተተ ነጫላ ቀልተ ሃዮሌ ሮሲሚኒ ቀልተያት ቦጩን ነጫላያት ኢሴ ጣተራ ኩኡሪ ሚተቆልታና ኢንሳ ሚተን ቢጥለ ኦንተ ቆልቲ ሃዮሌ ሮሳኖያት ኮኒራ ኢንሳት ቀልተውሪያት ጉንዶም ኦኬ ያው ፍክክሩ ቅድም ያው ለመለያ ጥያቄ ቀርቦ ነበር። አሁን ከቀረበው እንትን ሃዮሌ ከሃዮሌ የመጡ ተወዳዳሪዎች 0.5 ብቻ ብልጫ በማግኘት አንደኛ ሆነዋል ማለት ነው። ከነሱ ጋር ሲፎካከሩ የነበሩት ሁለተኛ ይሆናሉ ማለት ነው። ከአላሙራ ሃይስኩል የመጡ ይሄን ነው። እናመሰግናለን። እንግዲህ ዳኞቻችንን እናመሰግናለን። ሐሳብ የዳኛው ውሳኔ ይግባኝ የማይባልበት ነው። የመጨረሻ ውሳኔ ነው። ሌላ እርከን ስለሌለ ማለት ቅሬታም ቢኖር እንግዲህ ለስርዓቱ ተገዥ መሆን ያስፈልጋል። ዮአኖቴ ጉሙ አማዶሽ ጣቢሽ ጋሪኒ ሃዮሌ ሮሲሚኒ ዳጌውሪ ደምሴ በየነና ታደለ ዮዬ ሮርሰ ጣቢስዮ ይኔ ሮርሰ ጣቢስዮ ሮርቴዮ ይድኖ ሮርሰ ጣቢስዮ ሄዶይኔ ኡሚክሬ ኢክቲዮ የጉማ ጣቢስዮ ኮኒ ጋሪኒ አንተ ነው ፕሮግራሙ ሀኔሞ ቀጥሎ ቢኖረው ያው የሽልማት ስነ ስርዓት ነው። ወደዛ እንሄዳለን። ላይንክረ ፉል ቲዮሪ ቢድራ ሂንጌት ያኔሞ ላይንክረ ፉል ቲዮሪ አላምሩ ሮስሚኒ ኢዮብ ቀበናና ህይወት ኤልያስ ብርቱ ፍክክር በማድረግ መጨረሻ ላይ ሁለተኛ በመውጣት ስላጠናቀቁ ሽልማታቸውን እንዲቀበሉ ጋብዛለሁ። በመጨረሻም ብርቱ ፍክክር በማድረግ ጄፎቴ ነው ማላሊሳ የከሮ ላያንክሬ ክትውለዶ አስተ ኡምሬ ክቲዮሪ ሃዮሌ ሮስሚኒኒ ደምሴ በየነና ታደለ ዮዬ ናቸው። አንተ ተኖ ባሉንኩ
xamuna dabaro beeqihu baaridi seeri afansha adhaw daafra su'man sa ወሸሞ ጋር ማርቲኔ ሶንጋፍቹ አንጋድትነ ሲማቹን እንደምከተለው እጠራለሁ ኢዮብ ቀበና በፍጥነት ራክነ ህይወት ኤልያስ ሲፈን አበበ ሄርሜላ ሰለሞን ለዓለም ጥበቡ ቢኒያም አሻግሬ አበነዘር በላይ ማራማዊት ቢዛቴ ደምስ በየነ ታደለ ዮዬ ጋላጥኔሞ አሁን ወደ መዝጊያው ንግግር እንሄዳለን ጩፈታ ሳብድራን ጋህኔም ተቾበራ ሲዳሙ ዳጎሙ ቆቆቢ አማለምኒ ንቂጤሲኖንቲ ሲዳ ኢትዮጵያ ዳጋዳጎሚቴ barra ayyaana ayirrisate ledo amassinse qixxeessinoonniti oosote woyim wedellu xa'motenna dawarote battalara hawalle keerunni dagginoonni yaate baxeemmo yaw techoo barra qixxeessinoonni qixxaabo Toophiyu daga dagoomitte ayyaana ayirrisate ledo amassinse qixxeessinoonnite kunino Toophiyu daga dagoomitte ayyaani bocaasa lemiina honsunniti ayirrinsaw dirunku konne ayirrinsaw korkaatino Toophiyu federeeshinete amaalemini bocaasa lemiina mittu tona honsayna sette maarote diro songo asse kaeentinni dirunkunni Toophiyu daga dagoomitte ayyaana ayirrinsaw gede hakkuno bayridi seera Toophiyunni kaajjinshoy barra ikkasinni iso ayirrinse Toophiyu daga dagoomitte ayyaana assinay gede gumulloy daafooti tatecho ki'neti harinsiti xa'motenna dawarote programmeno tenne giddo mitto bisooti konne bayridi seeranna bayridi seera seekkitine agartinay gedeeti konne bayridi seera unoonnihu konnira kayinni agarate gobba'nino babbaxxiteyo danonninna babbaxxiteyo qarrinni agarate gobba'ne latishshunni jawaachishate daga'nera soqqamate balaxxine ki'ne bilchaata hasiissaa'ne konnira ki'ne seekkitine nabbabbine seekkitine qixxaabbine fonqolono tayite adhitinayirino adhitine jawaateyo guma abbitine umo'neno kaa'late gobba'neno kaa'late jawaattinoyere ikke yaateeti baxeemmohu ዓለምን እየተፈታተነ ያለው ሙስናና ብልሹ አሰራር በስፋት በአፍሪካና እያደጉ ባሉ ሀገራት ማህበራዊና ኢኮኖሚያዊ ቀውስ እያስከተለ እንደሚገኝ ይነገራል። ሙስና ዜጎች በአገራቸው ሀብት እኩል ተጠቃሚ እንዳይሆኑ እንቅፋት ስለሚሆን የባይተዋርነት ስሜት እንዲኖራቸው ያደርጋል። ውጤቱም ህዝብ በመንግስት ላይ እንዲነሳ በማድረግ በጥበጥና ወቀት እየቀሰቀሰ ስርዓት አልበኝነት እንዲሰፍን ምክንያት ይሆናል። ሙስናና ብልሹ አሰራርን ለመከላከል በዓለም ደረጃ ብዙ ጥረት እየተደረገ ቢሆንም ማቆም ግን አልተቻለም። ችግሩን ለመቀነስና ለመከላከል በዓለም ደረጃ በየዓመቱ የሙስና ቀን የሚከበር ሲሆን ዘንድሮ በዓለም ለ17ኛ ጊዜ በአገራችን ለ16ኛ ጊዜ እየተከበረ ይገኛል። በደቡብ ክልል ለ15ኛ ጊዜ በሃላባ ከተማ የተከበረ ሲሆን የፌደራልና የክልሉ ከፍተኛ ባለስልጣናት በተገኙበት ሙስናን በጋራ ለመከላከል የሚያስችል ጉዳዮች ላይ ከህብረተሰቡ ጋር ውይይት በማድረግ ተከብሯል። ለህልውናችን ዋስትና ቢሆንም ቤተሰብ፣ የእምነት ተቋሞች፣ ትምህርት ቤት፣ ሚዲያና ሌሎች የመልካም ስነ ምግባር ማፍሪያ ተቋሞቻችን በጠንካራ ምሰሶ ላይ አለመቆማቸው ጉዳዩን እንዲወሳሰብ አድርጎታል። ታሪክን የማዛባትና የፈጠራ አባዜ ተጠናውቶብን የመተሳሰብ የመከባበርና የአንድነት ንጹህ የታሪካችን ገጾች በግለኝነት፣ በቡድንተኝነት፣
በጭካኔ ተቀየረው ማየት በእጅጉ የሚያሳዝንና የሚያሳፍር በመሆኑ ከዚህ የስነ ምግባር ዝቅጠት ፈጥነን ካልወጣን እንደ ሀገር የመቀጠል ዋስትናችን አደጋ ላይ ይወድቃል። አሁን የተጀመረው የለውጥ ጉዞና የመደመር ጎዳና የነበሩብንን የስነ ምግባር ዝቅጠቶችን ከስረ መሰረቱ ነቅሎ በማውጣት ሁለንተናዊ ወደሆነ ብልጽግና የሚያሸጋግር ሲሆን ለውጡን ለማደናቀፍ ከተቻለም ለመቀልበስ ያልተፈነቀለ ድንጋይ ባይኖርም ለውጡ ተፈጥሯዊና ህዝባዊ መሰረት ያለው በመሆኑ የሚሞከር አይደለም። የትውልድ ስነ ምግባር ግንባታን በጠንካራ ዲስፕሊን በመምራት ሌብነትንና ብልሹ አሰራርን በመታገል የብልጽግና ጉዟችንን እናፋጥናለን በሚል መሪ ቃል የሚከበረው የዓለም አቀፍ ጸረ ሙስና ቀን በዓልን በሀገራችን ላይ ልዩ የሚያደርጋቸው ብዙ ነገሮች ያለ ቢሆንም እኔ 4 ነገሮችን ለመጥቀስ እወዳለሁ። የስነ ምግባር ዝቅጠት ሙስናና ብልሹ አሰራር እንዴት ኢንቨስትመንትን እንደሚያደናቅፍና ትላልቅ ፕሮጀክቶችን እንደሚያስተጓጉል እንዲሁም መልካም ስነ ምግባር እና የተስተካከለ እና ከሙስና የጸዳ አሰራር ደግሞ አፈጻጸማችን ምን ያክል ውጤታማ እንደሚያደርግ በህዳሴ ግድባችን ግንባታ ታሪክና ከቅርብ ጊዜ ወዲህ ስኬት ባየንበት ወቅት ላይ መሆኑ አንዱ ልዩ የሚያደርገው ጉዳይ ነው። ሙስናና ብልሹ አሰራር ወንጀል እንዴት ጥቂት ሙሰኛ ለግል ጥቅሙ ሲል አገርን እንዲቆጣጠር ወይም ስቴት ካፕቸር እንደሚያደርግና ሙስና በራሱ ከባድ ወንጀል ቢሆንም በስተመጨረሻ ሙሰኞችን በወንጀሎች ሁሉ ከፍተኛ ለሆነው ለእናት ሀገር ክህደት እንደሚያበቃ በከሃዲ ጁንታ ህወሓት ጥቂት አባላት ታሪክ በደንብ በተገነዘብንበት ወቅት ላይ የሚከበር መሆኑ አንዱ ልዩ ያደርገዋል። ስነ ምግባር የአንድን ማህበረሰብ ባህል፣ እምነት፣ ወግና ልማድን መሰረት በማድረግ የሰው ልጆች ግንኙነትና መስተጋብር የሚመራበት በሁሉም ማህበረሰብ ዘንድ መልካምና ተቀባይነት ያለው ባህሪ፣ ተግባር ወይም ህግ መሆኑ ይገለጻል። ባለፉት ዓመታት በሀገራችን የነዚህ የስነ ምግባር ህግጋት መጣስ ለተለያዩ ግጭቶች፣ ለዜጎች መፈናቀል፣ ለመንግስት ሀብት ዘረፋና ለብነት፣ ለጥላቻና ለሌሎች የስነ ምግባር ጉድለቶች ሲዳረገን ቆይቷል። እነዚህ እኩይ ተግባራት ከመፈጸም ባለፈ ማህበራዊ ሚዲያን በመጠቀም ከማህበረሰቡ እሴቶች ባፈነገጠ መልኩ የሚነገሩ መሰረተ ቢስ ትርክቶችም የዚህ የመልካም የስነ ምግባር መጓደል ውጤቶች መሆናቸውን እንረዳለን። በአጠቃላይ በሀገራችን የመጣውን ለውጥ ተከትሎ የተደረጉ ተቋማዊ ለውጦችን ለማስቀጠል በተለይም የስነ ምግባር መጓደል ችግሮችን ከመሰረቱ ለማስተካከል ሁሉም አካላት ያልተቆጠበ ተግባራዊ ርብርብ ማድረግ ይጠበቅባቸዋል። ከዚህ አንጻር ከቤተሰብ ጀምሮ የሀገር ሽማግሌዎች፣ ትምህርት ቤቶች፣ የሃይማኖት ተቋማት፣ የግሉ ዘርፍ፣ መገናኛ ብዙሃን፣ ሲቪክ ማህበራትና ሌሎች አካላት ሁሉ መልካም ስነ ምግባርን በተግባር በማሳየት አርያ ከመሆን አልፈው ትውልድን በመልካም ስብዕና በማነጽና ሙስናን በመታገል ላይ በባለቤትነት እንዲረባረቡ ያስፈልጋል። ሙሰኝነት፣ የተደራጀ ሌብነት፣ እብሪተኝነትና ህገወጥነት ጊዜያዊ ደስታ የሚሰጥ ካልሆነ በስተቀር ዘለቄታዊ የሆነ ደስታና የህግ ተጠያቂነት የማያስጠይቅ እንዳልሆነ በገሃድ በሀገራችን በተደረገው ህግ ማስከበርና ህገ ወጦችን ወደ ህግ በማቅረብ በተጀመረው የህወሓት ህገ ወጥ ቡድን ላይ የተወሰደው እርምጃ የምናከብረውን በዓል የበለጠ በጥልቀት እንድናከብረውና ሙሰኝነት፣ ዘላቂ ደስታን፣ የተደራጀ ሌብነት ወይንም ከህዝብ የሚመዘበር ሀብት ያለ ተጠያቂነት የማይቀር መሆኑን አመላካች እንደሆነ የተመለከትንበት ስለሆነና ለዚህም ድል ላበቁን ለሀገራችን ጀግና አኩሪ የመከላከያ ሰራዊታችን በእናንተና በክልሉ መንግስት ስም የተከበረ ምስጋና አቀርባለሁ። ሙስና ጥቂቶችን የሚጠቅም ሀገርንና ህዝብን ክፉኛ የሚጎዳ ተግባር በመሆኑ ብዙሃንን ለድህነት በመዳረግ እንዲሁም ግጭትና አመጽ በማስከተል የበርካታ ሀገራትን ሰላምና መረጋጋት እጦት ዋነኛ ፈተና ሆኖ ይገኛል። ሙስና ለዲሞክራሲና ኢኮኖሚያዊ እድገት እንዲሁም
ለአጠቃላይ ህብረተሰባዊ እድገትና ደህንነት ጠንቅ ተብለው ከሚጠቀሱ ችግሮች አንዱ መሆኑ ለሁሉም የሚስማማበት የገሃድ ሀቅ ነው። ሙስና የማይነካው ሀገር ስለሌለ በአንድ አካባቢ የማይወሰን ድንበር ተሻጋሪ ወንጀል በመሆኑ ዓለም አቀፍ ትብብር የሚጠይቅ ሆኗል። የዓለም አቀፍ ህብረተሰቡም ይህንን ችግር ለመቅረፍ በጋራ ቃል ኪዳን ገብቶ የተለያዩ እንቅስቃሴዎችን እያደረጉ ይገኛል። ይሁንና ይህንን መሰረት በማድረግ ሀገራት ከዓለም አቀፍ እስከ ሉዓላዊ ሀገራት የዘለቀ የጸረ ሙስና ህብረት አጋርነት በመፍጠር ወንጀልን በጋራ ለመከላከል ብዙ የዓለማችን ሀገራት የዓለም አቀፍ የጸረ ሙስና መዋጊያ ስምምነት መፈራረም ጨምሮ የተቀናጀ ትግል ለማድረግ ቢሞክሩም በመሰረታዊነት ውጤት ባለመመዝገቡ አሁንም ለሀገራት ሁነኛ ተግዳሮት ሆኖ ቀጥሏል። በአጠቃላይ በጸረ ሙስና ትግሉ ከፍተኛ ንቅናቄ መሳተፍ ይጠበቅብናል። የኛ ሀገር የሙስና ችግር የተወሳሰበ ድርሻ እንዲኖረው ያደረጉት አካላት የሚመለከተን አካላት ተቀናጅተን እንደ አንድ አካል ለአንድ ዓላማ ከመስራት ይልቅ ሁሉም ባለድርሻ አካላት በተናጠል በመንቀሳቀሳችን ምክንያት የመጣ በመሆኑ ጠንካራና የትብብርና የቅንጅት ማዕቀፍ በመፍጠር የተቋማት የግልጸኝነት የተጠያቂነት አሰራር እንዲሰፍን በማድረግ የቅድመ መከላከል ተግባራትን የሀብት የማሳወቅና ምዝገባ ተግባርን አጠናክረን በመስራት ውጤታማ የጸረ ሙስና ትግል በማካሄድ የተፈጠረውን ክፍተት መሙላት ይገባናል። ሙስናና ብልሹ አሰራሮች በሀገራችን ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ኪሳራን እያስከተሉ በመሆኑም መንግስት በተቋማት ለህብረተሰቡ ግልጽ የሆነ አሰራር በመዘርጋት ህዝብን ያሳተፈ የጋራ ትግል ማድረግ ይጠበቅበታል የሚል አስተያየት ከበዓሉ ተሳታፊዎች የተነሳ ሲሆን ከመድረኩ ለተነሳው ሀሳብ ምላሽ ተሰጥቶበታል። ስንማር ከድሮ ጀምሮ በትምህርት ቤት ከዛም አልፎ በሃይማኖት ተቋማትም በምንም ስንባል ቆይቷል። ጉዳቱ ግን አሁን ምን ያህል ማለት ነው አስከፊ እንደሆነ ባይን ያየነበት ጊዜ ነው የመጣው። ሙስናን ለመዋጋት አሁን ይሄ ለኛ የመጨረሻው ሰዓት ነው ብዬ ነው ማምነው እንደራሴ ማለት ነው። ልክ አሁን የመጣው የለውጡ አመራር ሙስናን በጣም በትንሹ መዋጋት እንደጀመረ ባይን የሚታዩ ታላላቅ ለማመን የሚከብዱ ለውጦችን አይተናል። ከዚህ በኋላ ዋንኛ ጠላታችን አርገን መዋጋት ያለብን ነገር መሆኑን ሁሉም የኢትዮጵያ ህዝብ ሊገነዘበው ይገባል። ሙስና በጣም ያስጠላ ነገር መሆኑን ማለት ነው በአንድ ነገር ብቻ ማንሳት ይቻላል። ሙስናን ሰው ሲሰራ ለመጠቆም ያን ሙስና የሚሰራውን ግለሰብ ለመጠቆም ራሱ ማለት ነው ሙስና ምናበላበት ጊዜ ነበር ያሳለፍነው ማለት ነው። በጣም ያሳፍራል። ከመቶ ምናምን በላይ ግጭቶች በሀገራችን ውስጥ በክልላችን ውስጥም የተነሱ ግጭቶች አሉ። እነዚህ በሙሉ በመረጃ ሲደገፉ የገንዘብ ዝውውር ያለባቸው ናቸው። ገንዘቦች እየተላኩ ሰዎችን ወደ ተሳሳተ ነገር ውስጥ የሚከቱ ተጨባጭ ነገሮች አሉ። በእርግጥ ይሄ ባህል ከነዚህ እንትኖች ከመውጣቱ በፊት የተዘጋጀ እንደሆነ ገምታለሁ። ግን እንደዚህ አይነት ነገሮች ሪል የሆኑ ኬዞች በእንደዚህ አይነት ባህሎች ላይ ወይም ሰነዶች ላይ ቢኖሩ የበለጠ ያስተምራሉ ብዬ ስለማስብ ነው ይሄን አስተያየት ለመስጠት ነው። አመሰግናለሁ። በቀላሉ ማየት የሌለብን ነገር ነው። ዋጋ በጣም ያስከፍላል። በተለይ ለለውጡ መሪዎች የለውጡ መሪ ብቻውን ምንም ሊያደርገው አይችልም። ሙስናን ዋናው ህዝብ ሊያገዘው ይገባል። እንደ ድሮ መፍራት የለብንም እኛ ህዝቦች ማለት ነው። ከዚህ በኋላ ያለው ነገር አጋልጦ ለመስጠት ይሄ ምርጥ ጊዜ ነው። እንዲገነዘብ ፈልገው የአላባም ህዝብ የደቡብም ህዝብ ሙሉ የኢትዮጵያ ህዝብ እየሰማ ሙሉ ህዝቡ ማለት ነው። ይሄ ለኛ ብቸኛው አማራጭ ሙስናን የምንዋጋበት። ሁሉም ተቋማት ላይ የጸረ ሙስና ባለሙያዎች እንዲኖሩ በመመሪያ ተወስኗል። ደብዳቤም ተልኳል። ክልል ያለ ተቋማት እስከ ታች ወረዳ ተቋማት ድረስ በተዋረዳችን ላይ እንዲመደብ በማድረግ እንዲተባበሩ ምክንያቱም ትግሉን በተለየ ሁኔታ እንዲቀጥል እየፈለግን ስለሆነና በጣም አዲሰን እየተንቀሳቀስን ስለሆነ እኛ ደግሞ ድጋፉ ላይ በጣም ጠንከር ለማለት ስለፈለግን ሁሉም ተቋማት እስከ ታች መዋቅር ድረስ ወስደን እንዲኖር እንዲታደርጉልን ይህንን አሳይመንት ወስዳችሁ አንድ አጀንዳ አድርጋችሁ ቅርብ ጊዜ ላይ የሚፈታልን ደስ ይለናል። በጣም በጉጉት የሚጠብቀው ከዛ በተጨማሪ ኦፊሰር የሌለው እንዲመደብ ያለው ላይ
ለኦፊሰሩ ያለው ድጋፍ በጣም ከመቼውም በላይ ጠንከር ያለ እንዲሆን እንፈልጋለን። ከዚህ በፊት የነበረን ኤክስፒሪያንስ ላይ በ2012 በጀት ዓመት አፈጻጸም እንትናችን ላይ በጣም ትልቅ ችግር ነበረን። ከኦፊሰር ጋር ያለው መፈራራት ነገር ስለነበረ መደማመጥ ብዙ ቦታዎች ላይ አይተናል። ኦፊሰር ላይም ችግር ሊኖር ይችላል። ነገር ግን በመደገፍ ላይ አቴንሽን ተሰጥቶ ሊደገፍ ይገባል። ስራዎች ላይ በሙሉ ለኦፊሰሩ ያለው ትራንስፓረንሲ በጣም ሊጠናከር ይገባል። ኦፊሰሮች ስራው ተቋም ላይ የሚሰሩ ስራዎች ለኦፊሰሮቻቸው በጣም ትራንስፓረንት መሆን አለበት። መረጃ አይኖርም እስከ ማለት የሚናገሩ ኦፊሰሮች በጣም ብዙ ናቸው። ተቋም ላይ የሚሰሩ ስራዎች አገልግሎት ተሰጣጥና በጀት አጠቃቀም አጠቃላይ ኦፊሰሩ ላይ የተሰጠው ማንዴት አንፃር ተቋሙ ላይ ያለው ስራ እንዲወጣ ለኦፊሰሩ ያለው ትራንስፓረንሲ በጣም ችግር አለ። ይህንን በጣም የተነሳ ስለነበረ በተለያዩ ጉዳዮች ለማሳተፍ ኦፊሰሩን እንገንባ። በኦፊሰሩ አማካኝነት ደግሞ ከኛ ተቋም ጋር ያለው ቅንጅታችን ከመቼውም በላይ ጠንካራ ባለ መልኩ እንዲደረግ ነው አደራለው። ያለውን እንገንባ፣ እንደግፍ። ከዛ ውጪ የሌለው ይመደብና ይደገፍ የሚለው ነገር አንድ ነገር እናለው። ከዛ ውጪ በዚህ ሰዓት ላይ በጣም አንገብጋቢ ነገር አድርገን የወሰድነው ሀብት ምዝገባ ነው። ሀብት ምዝገባ አጠቃላይ አመራር እስከ ወረዳ ያለው ቀበሌ ላይ የሚሰራ መንግስት ሰራተኛ ጨምራለ። ነገር ግን እስከ ወረዳ ያለው አመራር እስከ ሂዳር 30 ድረስ ማለቅ አለበት ነው። ከማህበረሰባችን አጠቃላይ የድህነት የኋላ ቀርነት የሚመነጭ ባህል ልማዳዊ የሆኑ በጣም ጎታች የሆኑ አስተሳሰቦች አሉ፣ አባባሎች አሉ። ከዛ የመነጨ ነው። አሁን እኛ ሀገር ላይ ዋናው ትልቁ ሀብት ያለው መንግስት ጋር ነው ያለው። በመንግስት ቤት ደግሞ የምንቀጠር በኃላፊነት የምንመደብ አብዛኛው ሊባል የሚችለው ከድህነት ብዙ ያልተራራቀ ኋላ ታሪክ ያለው ነው። ይሄ ከሀገራችን ኢኮኖሚ ጋር የሚመነጭና የሚተሳሰር ነው። ስለዚህ ሀብት በመምራት ሂደት ውስጥ ሊፈጠሩ የሚችሉ የባህሪም የአሰራር ብልሽቶችም ሊኖሩ እንደሚችሉ ይገመታል ወይንም ይታወቃል። ይህንን በማረም ሂደት ውስጥ የተጀማመሩ ስራዎች አሉ። እርምጃ በመውሰድ ሂደት ውስጥም ቅድም ከምንከተለው ሞዴል በመነሳት ሁሉ አቀፍ ወይም ዩኒቨርሳል የሚባለው ሞዴል ስንከተል መከላከል፣ ሰዎችን በመቅጣት በማሰር በህግ ወደ ማቅረብ ብቻ ስርዓት ማስያዝ አይቻልም። በህግ ብቻ እርምጃ በመውሰድ ብቻ ማስተማርና መቀየር ስለማይቻል መከላከል፣ ሀብቱ ከባከነ በኋላም የምንወስደው እርምጃ ሙስና በባህሪው የተወሳሰበና በጣም በረቀቀ መንገድ ተሳታፊዎች ወይም ተዋናያንም በጣም ከፍተኛ ከሚባለው ውሳኔ ሰጪ እስከ ዝቅተኛ ብለን ግን በተለያየ መንገድ ደግሞ በኔትወርክ ውስጥ ትልቅ ድርሻ ያላቸው አካላት የሚሳተፉበት ስለሆነ መረጃ በመጥፋት ሀብት በመመዝበር ሂደት ውስጥ ባለቤት ነው እየጠፋ ያለው። ያ እንዳይሆን አሁን ሰዎችን በማሰር ኋላ ላይ ከታሰሩ በኋላ ወደ ፍትሐ ብሔር ክሶች ሲኬድ እምብዛም ውጤት ማያመጣ ነው የሚሆነው። ክሱ ትርጉም ያለው የወንጀል ተጠያቂነት ካልሆነ በስተቀር የተመዘበረው ሀብት በአግባብ የሚመለስበት ሁኔታም እየተስተዋለ አይደለም። ሀብት የማሸሽ በተለያየ መንገድ የመጥፋት ጉዳዮች ስላሉ እንከላከል ስንል ሀብት እንዳይባክን ወደ ምዝበራ ሳይጋለጥ በአሰራር ሂደት ውስጥ ያሉ ጉድለቶች ይታረሙ በሚል መንገድ ስለሆነና በአስተሳሰብ ለውጥ ሂደት ውስጥ ይሄን የሚጸየፍ ማህበረሰብ፣ ፐብሊክ ሰርቫንት፣ የመንግስት ተሿሚ አጠቃላይ በየመዋቅሩ እየተፈጠረ ሲሄድ የህግ ማቀፉም የእርምጃ አወሳሰዳችንም ያንን ያክል እየቀለለና ተጠያቂነት ሂደቱን በዛ ውስጥ የሚመጣ ነው የሚሆነው። ያ እስኪሆን አንጠብቅም። በደረስንበት የእድገት ደረጃና የሰው ኃይል አቅማችን የኢኮኖሚ አቅማችን አስከፊነቱ ዛሬ ላይ ደሃ ስለሆንን ዝቅተኛ አይደለም፣ እንደውም የከፋ ጉዳትና ጥቃት ነው። ከድህነት እንዳንወጣ በድህነት አረንቋ ውስጥ የቪሸስ ሰርክል ውስጥ እንዳንወጣ የሚያደርገን በጣም ጠንቀኛ ጠላት ስለሆነ ለራሳችን ስንል ነው የምንታገለው፣ ለመንግስት ብለን አይደለም።
አሁን እኛ ሀገር ላይ ትልቁ ጉድለትም እየሆነ ያለው ሳይለንሲ አለ እየተመዘበረ ያለው ያንተ ያንቺ የኔ የሷ ጉልት ላይ ያለችው የሁላችንም የሀገራችን ህዝብና ሀብት ነው ጥቂት ተዋንያን የመምራት እድል ያገኙ የመስራት እድል ያገኙ የመፈጸም እድል ያገኙ በዛ ዙሪያ የሚሰጡ አሁን ይሄ በመንግስት መዋቅር ብቻ የሚፈጸም አይደለም የሙስናው ኔትወርክ በተለያዩ በግል ዘርፍ ውስጥም ያሉ አካላት በላይነት የሚሳተፉበት ግል ብለንም በጣም ላይ ያሉትን ትልልቅ ካምፓኒዎች ላይ ብቻ ምን ተለተለው ጉዳይም አይደለም እስከታች እስከ የመንደራችን እስከ አካባቢያችን ድረስ ትልቁ ሀብታም መንግስት ነው መንግስት ደግሞ አገልግሎት ይገዛል አገልግሎት ያቀርባል በግዢና ሽያጭ ሂደት ውስጥ ተዋንያን የሆነን አካላት ሁላችንም የሚመለከተን ስለሆነ ነዛ ላይ ሁላችን ህብረተሰባዊ እንዲሆን የሁሉም ሚና ሰው አላግባብ ሀብት ሲያፈራ ሀብቱን ያፈራበትን መንገድ ወይንም ሀብቱ የመጣበትን መንገድ የሚጸየፍ ማይሸከም ማህበረሰብ መፈጠር መቻል አለበት ያ ካልሆነ በህግ እየቀጣን እያሰርን ልንቀርፈው አንችልም አሁን የሞራል ውድቀታችን እጅግ በጣም እያደገ መጥቶ ባህል የሚባል ኦሬዲ ለምደነዋል ተቋማት ላይም አገልግሎት አሰጣጥም በአንድም በሌላ በመድሎ በብልሹ አሰራር በሙስና በእጅ መንሻ የተደገፈ ነው እየሆነ ያለው የትውልድ የስነ ምግባር ግንባታ በጠንካራ ዲሲፕሊን በመምራት ለብነትና ብልሹ አሰራርን እንታገል መልእክታችን ነው